በመጀመሪያ ደረጃ ራሄል የምትባለች እሷ ነች ለመታረቃችን መንገድ የሆነችው። እሷና አንድ የነፍስ አባት አሉ እሳቸው አንድ ላይ በመሆን እነሱን እንግዲህ እዚህ ደረጃ ያደረሱ እነሱ ናቸው ከእግዚአብሔር ጋር። በመጀመሪያ ስንጀምረው እሱ ትንሽ ታሞ ነበርና ከጓደኞቹ ሰማው ቴክስት አረኩለት። ከመሙን አፍቆት ነው በቃ በዛው እያወራን ጭራሽ የሚደውለው ቴክስት የሚያደርገው የሚያጨናንቀው እሱ ሆነ። ያው አዝማሚያው ስናወራ ታውቀዋለህ መቼም አወቅኩት። ከዛ ምንድነው ምን አሰብክ እዚህ እንደነበረው ማለት ነው። ምንም እኔ ጋር የተቀየረ ነገር አልነበረም። ስናወራ በቃ ፍቃደኛ ነው። ራሄልን አማከርኳት። ያው ትንሽ ጓደኛዬ ነበረችና ከዛ ይሄ ነገር የልጅ እንዳይሆን የቃቃ ጨዋታ እንዳይሆን ለምን እማቃቸው የነፍስ አባት አሉ ብላ ከሳቸው ጋር አገናኘችን። ያ ሂደት ደግሞ 1 ወር ፈጀ። ያው ስንመከር ድጋሚ ይሄ ነገር እንዳይፈጠር 1 ወር ያልፈጀብንና የኛን ነገር ደግሞ ህዝቡ አውቋል። ዝም ብለን አንድ ላይ ላለመሆን አወጣ ነው ሰው እንዲያውቅ። የተወሰነ ፐርሰንት አንድ የደበረው ሰው አለ አይዶክር ዋናው ፍቅሩ ነው። ያው አንድ ቀን ትታረቃላችሁ ብዬ ተናግሬያለሁ። ቅድም ብዬዋለሁ። እንደ ፕሮግራም ማድረግ የምንችለው ይሄንን ነው። ነገ ምን ይዞ እንደሚመጣ ግን ዛሬ ላይ ቆሞ መናገር አይቻልም። እንደ ቀልድ የተጀመረው የፊልም ታሪክ ይሄው ነው እዚህ ጋር ደርሶ። ይሄን ነው ማለት እንፈልገው። ግን ውጭ ከእናትሽ ጋር ነበርሽ ካስታወሽ እና ጠራችኝና ሰይፉ የምትችል ከሆነ እባክህ አስታርቀኝ ብለሽኛል አይደል? አዎ በጣም ሳስቸግር ነበር። አዎ እንደ ጀማሪ ፍቅረኛ እያደረገኝ ነው። ተው እንደ ማለት ደር አይደል? አብዛኛው ሰው 95% የሚሆነው ሰው የፈለገውን ነገር ነው የሚጽፈው። እኔ ጥያቄ ሲዝን 3 መውለድ ነው ወይንስ ሲዝን 3 መንገድ ላይ ነው? አዎ ሲዝን 3 መንገድ ላይ ነው። ያው ነኝም ቢሆን ምንም የተለወጠ ነገር ማጣማጣሙ ነገሮችን ሁሉ ሲሆን ነገር ሲደራረቡ ምናምን በጣም እንትነውኩኝ በቃ ራሴን መቆጣጠር ምናምን ሲያቅተኝ ለነገሮች ሁሉ ችላ ማለት ጀመርኩኝ ምናምን። የሰው አንዳንድ ሰው ላይረዳኝ ይችላል፣ የሚያቀኝ ሰው ደግሞ ይረዳኛል። አብራችሁ ነው የምትኖሩት? ዋው አብሬው መኖር ነው የምፈልገው። የመጨረሻ እንዲሆን ነው የምፈልገው። እሺ ለሚጣሉ ሰዎች አዩ ሰይፉ እውነት ነው እንድትታረቁ ናችሁ ተጣሉ። ይሄ አባባል እውነት ነው። እኛ አሁን ይፋ ወጣ ነው። በተቻለ መጠን በባልና ሚስት መሃል ቤተሰብ እንኳን ባይገባ በማድረጋችሁ ትጸጸታላችሁ? አዎ አሁንም እያደረጉ ያሉ ሌሎች ሰዎች ስላሉ ወደፊት ደግሞ እንዳይደረግ የምትሉት ነገር ካለ ለማለት ነው። ያው እንደዚህ አይነት ጸቦች ምናምን ሲመጡ ምንድነው ማድረግ ያለባቸው? ድብቅ መሆን ነው። ራስን ማጋለጥ ነው። ትንሽ ታጋስ መሆን ነው የምለው። አዎ ከሆነም ደግሞ እንደኛ ተሳስቶ ከወጣም ደግሞ መታገስ። ይሄ ቀን እስኪመጣ ታገስ። አየሽ ፍቅራችሁ ታደሰ፣ በአዲስ መልክ እርቅ ወረደ። ያው እኔ ወደ እነሱ መጀመሪያ እንተዋወቅ ነበረ። እሷ አስተዋወቀችን ሀብታሙ ጋር። የሆኑ ልጆች አሉ በሽምግልና ደረጃ የሚያስታርቁ። ፈቃደ እግዚአብሔር ከሆነ ይሳካ ይችላል፣ ደግሞ የማይሳካበት ምክንያትም አይኖርም። ይሻለ ተግባባን። ስንግባባ እሷ ጋርም ተገናኘን። ስላት እሷ ባይ ህሊናዬ አርፎ ነበረ። በደህና ቦታ ላይ ያለው ለመርሳት 1-2 እያልኩ ነው። ብዙ ሰዎችም እያጽናኑኝ ነው። ነገር ግን ለማይሆን ነገር የቀድሞ ነገሩ መነሳት የለበትም ማለት ነው። በዚህ አካባቢ ላውራ እንዴ? እሺ ስራ እየፈለግኩ ነበርና ባለቤቱ ኦኬ እሷ ልጅ ነሽ እንዴ? እና አይ ላንቺማ ስራ የለም ነው የሚሉኝ። የፈጠረብኝን ነገር እንግዲህ ያው ኩላሊትን የሚያክል ነገር ሰርቃ ነው ብዙ ጊዜ የተሰራጨው። ብዙ ሰው እንትን ያለው የወሰደው ኩላሊት ሰርቃ የኩላሊት ሌባ ምናምን ሲባል ነበርና ከዛ ኩላሊትን የሚያክል ነገር ወስዳ እንዴት ነው እኛ ንብረት አምነን የምንሰጣት የሚል ነገር ነበርና አሁን ያ ነገር ይለወጣል ብዬ ተስፋ አደርጋለሁ። እንግዲህ እንደገና ደግሞ መፈለግ ጀምራለሁ። ግን በዚህ ሁኔታ ውስጥ ያለው ማግኘት አልቻልኩም ነበር። በቤተሰብ ነበር እስካሁን የነበርኩት፣ በቤተሰብ ድጋፍ ነበር እስካሁን የነበርኩት። እንግዲህ በ2018 የተጣሉ ሁሉ የሚታረቁበት አመት ይሁን ልክ እንደነ ሩሃማ። እኔ ማመስገን የምፈልገው ነገር በመጀመሪያ ደረጃ እግዚአብሔር ለዚህ ጊዜ ላበቃን እግዚአብሔር ይመስገን። ከዛ በመቀጠል ደግሞ ማመስገን የምፈልገው ሰው አለ። ቡዛየው እናቴን በጣም ነው ማመሰግናት። ይሄ ቀን አይመጣም ብለው መጥፎ ነገር የተናገሩ ስለ ሩሃማ ወይም ደግሞ ይሄ ቀን አይመጣም ብለው ስለ ሀብትሽ መጥፎ ነገር የተናገሩ ሰዎች አሁን ይሄ ቀን ሲመጣ ምን አሉ? አሉ አሁን እነሱ ናቸው እኮ መጥፎ ኮሜንት የሚጽፉት። ለምን ታረቁ እንደገና? እነሱ ስለተጣሉ ማለት ነው። እኛ አሽቃበጥን፣ እነሱ ግን አንድ ሆኑ። እኛ ሴት እንዲዳውን የሚሉ አሉ። ለማንኛውም ባለትዳር ፍቅረኛ ሲጣላ
ቢቻል ዝም ማለት ነገሮች ሲያልፉ እንዲህም አለመባል አለ።